አሁንም በይታ እንትን ነው አይኔን ከሰው አንስቻለሁ አንተን ብቻ አጣራለሁ ሁሉም ከንቱ ከንቱ ነው አንተን ማምለክ ግን ጥበብ ነው የሚል መዝሙር ነበር። አሁን ባለው ህይወት ውስጥ የምርም ሁሉ ጊዜ በማልፍበት ህይወት ጎዳና በጣም በጠነከረ ሁኔታ እግዚአብሔር የሚያስተምረኝ አንድ ነገር አይኖቼን ከሰው ማንሳት ነው። መጀመሪያ የተነካሁበት እግዚአብሔርን እንድፈልግ ያደረገኝ ዝማሬ ነውና ምን እንደምፈልግ አላውቅም፣ ብቻ እንደዚህ የሚዘምሩት ሰዎች ጋር ወሰጅኝ አልኳት። ለዛ እድሜ ይሄ ውሳኔ ከባድ ነበር። ከዛ ይዛኝ በጣም ውስጤ አርቱ ነገር አለ። ከዛ በኋላ የትም ቦታ ህብረት አላደርግም ነበር። የተያዝኩበት ቸርች የለም፣ አብሮኝ የሚጸልይ ያሳደገኝ ሰውም የለም። እንደገና ይሄ ልጅነቱን መሰለኝና የአርቱ ፍላጎት መጻፉ መተወኑ ምናምን እዛ ነገር ውስጥ እየገባሁ ሄድኩና ሙሉ በሙሉ የሚባል ደረጃ ወጣው። በቃ ከክርስትና ህይወት ወጣው። ማቀው እውነት አለ፣ የገባኝ እውነት አለ። መዳን በኢየሱስ ብቻ እንደሆነ ገብቶኛል። ማንበብም እፈልጋለሁ፣ ግን ይሄንኛው የሙያው ፍቅር ደግሞ አለ፣ የልጅነት ህይወቱ አለ። ብቻ በጣም ኮንፊውዝድ የሆነ ቀላል የማይባል አመት ልክ ያልሆነ ህይወት አሳለፍኩ እና እፈልጋለሁ፣ ጌታን አነባለሁ፣ መጽሐፍ ቅዱስ ማንበብ እፈልጋለሁ። ማታ ማታ ልተኛ ስል ሁሉ ጊዜ አነባለሁ። ብዙ ሰዎች ሲያቆኝ እንደዚህ ዲስከስ እናደርግ ጴንጤዋ ነው የምባለው፣ ግን የምኖርበት ህይወት እንደ አማኝ አልነበረም። በዛ የተነሳ ኢቭን ሳገባም በዘፈን ነበር ያገባሁት። በዚህ ምክንያት መርህ አልባ የሆነ ህይወት ስለሆነ እየኖርኩ ያለሁት ሁሌ በጭንቀት ውስጥ ነኝ፣ ሁሌ በስትረስ ውስጥ ነኝ፣ ሁሌ ጥያቄ አለ። ልክ እንዳልሆንኩ አውቀዋለሁ፣ ወቀሳለሁ፣ ግን ደግሞ የኛውን ህይወት በትክክል እየኖርኩት አይደለም እና ከባድ ነበር። ከዛ በኋላ ሌሎች ልምምዶችም እንደ ጫት መቃም አይነት ልምምዶችም ውስጥ አሳለፍኩኝ። ይሄ ሱስ በሚባል ደረጃ ውስጥ ባልገባም ግን ነገሩን አደርገው ነበረ። ልክ እንዳልሆነ ግን አውቃለሁ። በጣም ይሄ ማንበብ፣ መጽሐፍ፣ መተወን የሚለው ነገር በጣም ስለምወድ መጠጥ በተፈጥሮ አልወድም። ከዛ በፊትም ከዛ በኋላም ግን ይሄኛውን ነገር አሳለፍ ነበረ። በልጅነቴ በገባሁበት በዚህ ሙያ ውስጥ ከባለቤቴ ጋራ እዛው መስሪያ ቤት ውስጥ የተገናኘን። ሁለታችንም ከቤተሰብ ርቀን ሌላ ከተማ ስለነበር የምንኖረው እና እዛ ጥያቄ መሆን የማይችል ነው አሁን ሳስበው፣ ግን ሁለታችን የተለያየ እምነት መከተላችን ያው ሆፕ ነበረኝ። እሱም ፕሮሚስ አድርጎልኝ ነበር ወደ አንድ እንደምንመጣና በሰው ዘንድ ሁለት አይነት ምግብ መብላታችን ምናምን የሚለው ነገር በቃ ኢሹ ሆነብኝ ሳላስበው እና ይህን ኢሹ ሳነሳ ደግሞ እሱም በጣም ይረበሽ ነበር። አሁን ላይ ነው ብዙ ነገር የሚገባኝ፣ ግን ኢቭን በጣም በቃ በዚህ ኢሹ ከተከራከርን ያነስረዋል ምናምን። ስለዚህ በቃ ለምን አንድ መሆን አለብን አልኩና በአጋጣሚ ለጉዞ በዚህ ቱር እናደርጋለን ለስራ ደብረ ብርሃን የምትባል ከተማ መተን ይህን ርዕሰ ጉዳይ አነሳሁትና እያወራሁ በቃ እኔ አንተ ወደ እኔ መቀየር ካቃታ እኔ እቀየራለሁ አልኩት። እንዴት ራሱ ቃሉን እንዳወጣሁት ምናምን አላውቅም፣ ብቻ በቃ ደስ አለው እሱ። በቃ ነገ እንሄዳለን፣ አዲስ አበባ እንመጣ ስለነበር እንሄዳለን፣ እሱ የሚያመልክበት ቦታ እንሄዳለን ምናምን እያለኝ እያለ አላውቅም፣ ምናልባት ያንን ውሳኔ አድርጌ ቢሆን ዛሬ እዚህ ቦታ ላይ የማልገኝበት ትልቅ ነገር ላደርግ ቅጽበት ላይ በደረስኩበት ጊዜ በወሰንኩበት ሰዓት
በጣም በልጅነቴ የሰማሁት አንድ ድምጽ መለሰኝ። ይህ የክርስቶስ ተቃዋሚ መንፈስ ነው አይነት ድምጽ ሰማሁ። በጣም የደነገጥኩት፣ ማልቀስ ጀመርኩ። እንዴት እግዚአብሔር በቃ እንዴት አሳልፈ ሰጠኸኝ? ፍላጎቴ ነው እንጂ እግዚአብሔር ምንም አላደረገም። ግን ብሌም ማረኩ እግዚአብሔርን። ለምን አሳልፈ ሰጠኸኝ? ለምን እያልኩ በቃ መጮህ ማልቀስ ጀመርኩ። እግሬ ምናምን እስኪዝል ድረስ ቀዝቃዛ ነው በጣም ደብረ ብርሃን። መንበርከክ ምናምን መተኛት በቃ ትተውኝ አመመኝ። ይሁን ከዛ በኋላ የነበሩትን መድረኮች ሁሉ መስራት እስኪያቅተኝ ድረስ አመመኝ። ማቀው ነገር አለ፣ የገባኝ እግዚአብሔር እውነት አለ፣ የገባሁበት ልምምድ አለ፣ የገባሁበት ግንኙነት አለ። ሰዎች ምን ይሉኛል የሚል ጥያቄ አለ። በቃ ትርምስምስ አልኩኝና በዛ መሃል ነው ስለ መጽሐፍ ቅዱስ ስለ ወንጌል ነግራት የነበረች ጓደኛዬ ጋራ ተገናኘንና አገኘችኝ። ቤት የመጣች በጣም ስላለሁበት ህይወት ምን ልወስን እንደምችል፣ ከሀገር ልውጣ ወይ ልጥፋ ልሂድ፣ ምን መሆን እንዳለብኝ፣ ምን ማድረግ እንዳለብኝ፣ የት መሄድ እንዳለብኝ አላቅም። መጨነቅ፣ ማልቀስ፣ መበሳጨት፣ መቃም፣ እንደዚህ አይነት ነገር ውስጥ በቃ በሁሉ ነገር መማረር፣ ማዘን ምናምን አይነት ውስጥ ገባው። በዛ ቅጽበት ነው እቺ ጓደኛዬ ጋራ ተገናኘንና እንደገና አምላክ እግዚአብሔር እድል እንደሚሰጠኝ፣ እግዚአብሔር እንደሚወደኝ፣ እሷ በጣም እኔ በነገርኳት በፊት ነግራት በነበረው ህይወት ውስጥ የተረጋጋ ህይወት ውስጥ እንደገባች ነገረች። እሷን ማገኝበት ቀን ላይ ቅዳሜ ጠዋት ይመስለኛል ካልተሳሳትኩኝ፣ ሐሙስ ሙሉ ቀን ሙሉ ሌሊት ዝቅም እያደረጋለሁ። ከጭንቀት ለመላቀቅ እንደዛ ልክ ያልሆነ ነገር እያደረኩ የነበረበት ቅጽበት ነው እሷ መጣ። እንደገና አምላክ እድል እንደሚሰጥ በቃ ብቻ ጥሩ ነገር ስትነግረኝ በቃ መጮህ ማልቀስ ነበር የፈለኩትና መጸለይ፣ መታጠቢያ ቤት ሄጄ ጸለይኩ። በቃ እድል የምትሰጥ ከሆነ የምር በቃ ከዚህ ህይወት መውጣት ፈልጋለሁ አልኩኝና ቤተክርስቲያን ወሰደችኝ። ባህር ዳር ሙሉ ወንጌል ቤተክርስቲያን ሄድኩኝ። በጣም የሚገርም ነው። ገና ሄጄ ተቀምጬ እየተጸለየ ነበረ። ፕሮግራሙ የሆነ ጠባብ ክፍል ውስጥ ነው ራሱ የነበረ፣ ወይ መደበኛው የጉባኤ ፕሮግራም አልነበረ። እግዚአብሔር ይናገረኝ ነበር፣ ያገለግሉ በነበሩ ሰዎች። ከዛ በኋላ ጌታን እንደገና ተቀበልኩ፣ ተጸለየልኝ። አሁን በትክክል መጽሐፍ ቅዱስን መማር፣ ህብረት ማድረግ ጀመርኩ ቤተክርስቲያን ውስጥ። በቀን 2 ጊዜ ነበር የምመላለሰው፣ ድነት ትምህርት ቶሎ እንዳላቋርጥ ማለት ነው። በጣም ምክንያቱም ያሳለፍኩበት ነገር እስቲ ጠባሳው ጎድቶኛልና እንዳያመልጠኝ ጧትና ከሰዓት እየተመላለስኩ ነበር ድነት መማረው። እግዚአብሔር ይባርካቸው ያንዴ ያገለገሉኝ። በዛ ከባድ በሆነ ሲቹዌሽን ውስጥ እኔን ለማገልገል እኔ በዛ ሁኔታ ውስጥ ያለው ያስቸገርኳቸው ጭምር ደህንነት ትምህርትን በትክክል ተምሬ መጨረስ እንድችል ያገለገሉኝ በተለይ ወንጌላዊ አክሊሉን በጣም አመሰግናለሁ። ከባህር ዳር ሙሉ ወንጌል ስለነበርኩበት ህይወት በጣም በብዙ ምክር በብዙ አብሮነት እኔን ለማጽናት ብዙ ዋጋ ከፍለዋል። በእግዚአብሔር ቤት እንድጸና አንዳንዴም ስቀብት ሳስቸግራቸው የሙያዬ ባህሪ ያለ መውጣት አለ ምናምን በዛ ሁሉ ሁኔታ ውስጥ አብረውኝ ሆነው ነበርና እግዚአብሔር ይባርካችሁ ማለት እወዳለሁ። እግዚአብሔር ይመስገን። አሁን ደግሞ በጣም በየትኛውም ሁኔታ ውስጥ ባልፍ፣ በምንም አይነት ተግዳሮት ውስጥ ባልፍ፣ በምድር ላይ በስጋ እስከኖርን ድረስ ተግዳሮት ላይኖር አይችልም። ግን ሁሉ ጊዜ በቃ የማይወስ